ነገር ነው ልጁ ሲያዩት ራሱ መሰሪ ነህ መሰሪ ትዳር አፍራሽ እሺ እኔ ደግሞ ያም ሆነ ይሄ ምን ነገሩን እንዲያናጋግሉ እስተኛ በአንተ ነሳት ውስጥ የምትከተኝ አይደለም ነገሩ እንዲተባባስ አንፈልግም ነገሩ አሁን እየተባባሰ ነው በቃ እዚህ ጋር ሞላ ጊዜ ስላገኘች እኔን ነባ እያናደርከኝ ተነሽ ማለት ትልቅ ነገር ነው ነባ እኔ ምን እንደማደርገው ሊገባኝ አልቻለም የጭንቅላት ስራ ነው የሆነብን እንግዲህ እንዴት እንደምሆን እኔ አላውቅም ደረሰብሽ ነገር ሁሉ በጣም ትንሽ ነው ኢክራም አማቷ እቀርታ አድርጊልኝ ሰው ነኝ እሳሳታለሁ ልጄ እንደዚህ ያረጋል ብዬ አልጠበቅኩም ብላ ተንበርክካ የኔን እናት እቀርታ አድርጊልኝ እኔ ልጅ እያለች እየለመነቻት አብርሽ ጋር ሌላ ታሪክ ውስጥ ናቸው ያሉት አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ የምወዳችሁ ማከብራችሁ ዛሬም ስለምታበረታቱኝ ጀዛከላህ ኸይር ዛሬ በአዲስ ቪዲዮ መጥቼላችኋለሁ እንግዲህ ኢክራም ባሏ የሚያደርገውን ነገር ነው እሷም እያደረገች ያለችው ማለት ነው እንግዲህ ይሄኛው ልጅ የሚኪ ዘመር ነው እና የሚኪ ዘመር ስለሆነ አንቺው ራስሽ ጠርተሽው ሄድና እናትየውን የባሌን እናት ጠርተክ ፕራንክ አስመስለ ምንም እንደማላቅ አድርገህ ከዘክና ብለሽ እዞ መጣ አንቺና ሚኪ እዛ ቁጭ ብላችሁ ማለት ነው እና አንቺና ሚኪ ሌላ ታሪክ ውስጥ ናችሁ እንደምታስቢው አይደለም አልሻት እናቲቱ ለምንድነው ቪዲዮውን እዛ የመጣኸው አልሽ አንቺ እንግዲህ ለእናቱ እንደምታስቢው አይደለም ካልሻት ባልሽም እንግዲህ የሚያደርገው ነገር እንደምታስቢው አይደለም አንቺም እንደምታስቢው አይደለም ባልሽ የሚያደርገው ነገር ምንም እኮ አላደረገም ምን አደረገ እነሱ ኬክ ቆረሱ ኬክ ነው ይበሉት ነጭ ጨርቅ አነጠፉ ኬክ ሊበሉ ሲሉ ነው አብሮ ቁጭ ብለው ነው ያየሻቸው አበባ ሰጣት ሌላ ምንም እንዳሰብሽው አይደለም የነሱ ያንቺም እንዳሰቡት ካልሆነ የነሱም እንዳሰቡት አይደለም በዚህ መልኩ ነው እንደ የባልሽን ንዴት የምትወጪው የምትበቀዩ በእንደዚህ አይነት ነው ሚኪ ብብት ስር መግባትሽ ነው አብርሽ ስር መግባትሽ ነው እንግዲህ አብርሽን እኛ መጀመሪያ እናቀዋለን አብርሽና ሚኪ አንቺ ጋር ጓደኛሞች ናቸው አንቺ ጋር ነው ዩቲዩብም የከፈቱት ዛሬ ላይ ማሻአላ ተባረከላ ባንቺ ምክንያት ነው ከአላህ በታች ዛሬ እዚህ ቦታ ዩቲዩብ ከፍተው ዛሬ ሚዲያ ላይ የወጡትና በጣም የምትዋደዱ ጓደኛሞች ናቸው እንደገና አንቺንም ባለውለታቸው ስለሆነ ሁሉን ነገር አሳይተሻቸው ዛሬ ሚዲያ ላይ አብርሽ ቪዲዮ ሰርተይ ዛሬ እዚህ ቦታ ያደረሻቸው አንቺ ነሽ እንደ እህት ነው የሚያዩሽ እኛም እናቃቸዋለን ግን የባልሽ እናት ደግሞ ያንን አታቀም ያንን እኛ እናቃቸዋለን ለምን እነዚህ ከካም ደሃዎች ስለሆነ አንቺ አፈልጊያቸው እዘኔ ሚኪ ሲለምንሽ እምቢ ብለሽ አይደል እንዴ አንተ ክርስቲያን ነህ እኔ አልፈልግክም አለዚያ እምነትህን ቀይር ብለሽው ነው እምቢ ብሎሱም አልፈልግም ብሎ ተቶሲ ነው አንቺ እን ዲያስፖራ ስታዩ እኔ ብሩን እንጂ እሱ ምን ያርግልኛል ብለሽ ነው ያገባሽው እናትየውን ጎተታቸው አመታቸው ሚዲያ ላይ አወጣቸው ሳትፈልግ እናቲቱን በግድ ሚዲያ ላይ አወጣቸው አገር ነው እኛም ጭምር ነው እናቲቱን እየሰደብን ያለ ነው ወላሂ አላህ ይቅር ይበለን እንጂ ማለት ነው እያንዳንዳችን ቤታችን ይሸፍነን እያንዳንዳችን ያለን ባህሪ ሚዲያ ላይ ቢወጣ ኖሮ የሷን አስርነን የሷ ሚዲያ ላይ ስለወጣ ነው እንጂ ተጋነነው በዚህ ነሐል ጎንበስ ብላ ቅርታ እየለመነ ልጄ ባክሽ ቅርታ አድርጊልኝ ሰው ነኝ እሳሳታለሁ እኔ አላወኩም እኔ እንደዚህ ያረጋል ልጄ ብዬ አልጠበኩም ቅርታ አድርጊልኝ ባክሽ እናት ነኝ ብላ ተንበርክካ ጎንበስ ብላ ቅርታ እየጠየቀች ምን ነው ልጄ ባክሽ እንኳን ተነሽ አትይኝም እንዴ አለች ኧረ ተይ እንደዚህ አትንጠባረሪ ወደሽ የገባሽበት ነገር ነው ግን እናቲቱም ባንቺ ምክንያት ነው እየተሰደበች ያለችው ባንቺ ምክንያት ወላሂ ባንቺ ምክንያት ነው ልጁ እንደፈለገ አድርጊው ይሄ ውርጋጥ ግን እናትየውን ወስዳችሁ ወደ ሚዲያ አወጣችሁ ማንንም እናት የምትመኘው ምኞት ነው ለሰው ሁሉም እናቶች ለልጆቻቸው የተለየ ነገር ነው የሚመኙት እኔም በሆነ ማደርገው ነገር ነው እንደዚህው እናት ነው ማደርገው ነው እውነቱን ለምን አንናገረው ግን ሚዲያ ላይ እኔ ከኔ ጭምር ማለት ነው አንቺ እናት ነሽ እውነት የኢትዮጵያ እናት ነሽ ብለው እስከምትሰደብ ድረስ ማለት ነው ወላሂ ጀግና እናት ናት አስለን እንዳህያው ወደዚያ አትዘነብልኝ እንዳትሉ ስለህያው ሌላ ጊዜ ነግራቸዋለሁና
ወላሂ ያኔ መቀላበጥ አይደለም። አንዳንድ ጊዜ ያው ወለም ሲልን ወለም ያለበት ነው የምንሄደው እና ቆም ብላችሁ ስታስቡት አንዳንድ ሰው ቅርታ ሲጠይቃችሁ የሆነ በቃ ያጠፋው ነገር ሁሉ እንኳን አይደለም ተበዳዩ አይደለም ማንኛውም ሰው ልቡ ወደ ነበረበት ይመለሳል። ደግሞ ቅርታ እኔ የፈለገ ነገር ሰው የሆነ ነገር በጣም ልብ የሚሰብር ነገር ብለውኝ ማለት ነው የሆነ ሶፊ ቅርታ ከተባልኩኝ በቃ ውሃ ነው በቃ ያ ሰውዬ እያለኝም አይመስለኝም እውነቱን ለመናገር ያው የሁሉም ሰው ልብ አንድ አይደለም። በቃ ወዲያው ነው የምረሳው። በተለይ በአካል ከሆነማ በቃ ወዲያው ነው የምረሳው። ለምን እንደሆነ አላውቅም። ግን እንደዚህ ተንበርክካ በጣም ነው የሚሰቀጥጠው። ወላሂ አይደለም የባሌ እናቴ ልጅሽ እኮ አያት ነኝ ስትላት በቃ መበደል እንበደላለን አያደርጉንም ምንም አልደረሰብኝም አልተሰበርኩም አይደለም ግን ያ ሰው ዝቅ ብሎ ሲጠይቀኝ ደግሞ የሆነ ያሳፍራልም ይከብዳል። እንደው እንቅልፍ ራሱ ትተኛለሽ። አሁን እኔን እናት እንደዚህ ፊትሽን አዙረሽ አመነጫጭቀሽ እንደዛ ተንበርክከው እንቅልፍ ትተኛለሽ ገብተሽ ያስችልሻል አይጸጸትሽም አይቆጭሽም መቼም ሰው ነን። ምን ይሆናል ይቅርታ አይከፈልበትም ምን ሁሉም እጁን ያገኛልና ይቅርታ አድርጊላት ብድግ እጇን ይዤ ባነሳኋት ምናምን ብለሽ አትጸጸችም? እንደዚህ ነው የኔ እናት ስትል የኔ እናት የኔ ልጅ የልጄ ሚስት እያለች የምትጠራበት ቋንቋን እስከሚጠፋት ድረስ ማለት ነው። ግን እኮ ሴትዮ እኮ ብልጥ ናት ጎበዝ ናት። አንቺ ብትይዣት እኮ የገጠር እናት አይደለችም ወይ ያልተማረች እናት አይደለችም። አንዳንድ ሰው እውነቱን ለመናገር ሞኝ ይሆንና ወደ ነዳችሁት መንገድ ይሄዳል። በዛን ሰዓት ወይ ሞኝ ስለሆነች የተጫወተችባት ምንም ስለማታውቅ ነው ምናምን ይባላል። እኔ ደግሞ እንዲህ የምትባል እናት አይደለችም በጣም ብልጥ የገባት ናት። ቀሽት የሆነች እናት ናት ማለት ነው። ቢያንስ እንኳን እሷ እናቷ ብልጥ ብትሆን ኑሮ የእሱ እናት ጋር እጅና ጓንት መሆን ነበረባት። አብራ ጓደኛ ሆና እሱ ማሳረር ነበረባት። በቃ እኔን ተቀብላኛለች አሁን ያቺን እንድትጣላ ነበር ማድረግ ያለባት ማለት ነው። ያቺን ስቲኪኒዋን እንድትጣላ ነበር ማድረግ ያለባት። ስቲኪኒዋን እንድትጣላ ነበር ማድረግ ያለብሽ። ከሱ እናት ጋር ፒስ ሆነሽ ነበር እነሱን ቀንድ ማስበቀል ያለብሽ። ግን አላወቅሽበትም። አንቺ ያልሽው ምንድነው አብርሽ ጋር እሱ መበቀል እሱ ያደረገውን ነገር አንቺም ሮማንቲክ ልትጫወጪ የአኪ አላህን ፍሪ። በጣም ነው የሚያሳፍረው። ልጁ አሁን በአንቺ የተነሳ በቀደም ለ6 ሰው ገዝቶ አስቀጠቀጠው ባልሽ ነገ